በአሁኑ ጊዜ አርቲፊሻል ኢንቴሊጀንሲ ኤአይ በጦርነት ውስጥ ትልቅ ሚና እየተጫወተ ነው። በተለይም በዩክሬን እና በመካከለኛው ምስራቅ እስራኤል ግጭቶች ውስጥ በስፋት ጥቅም ላይ እየዋለ ነው። ኤአይ በጦርነት ውስጥ እንዴት ጥቅም ላይ እየዋለ ነው? ኢላማን ለመለየት ታርጌቲንግ፣ የጠላትን ወታደር ወይም የመደበቂያ ቦታዎችን ከሳተላይት ምስሎች እና ከድሮን መረጃዎች በመነሳት በፍጥነት ይለያል። ለምሳሌ የሰው ልጅ በሰዓታት ውስጥ የሚሰራውን ስራ ኤአይ በሰከንዶች ውስጥ ያከናውናል። ራስ ገዝ ድሮኖች አውቶኖመስ ድሮንስ የሰው ልጅ በቀጥታ ሳይቆጣጠራቸው በራሳቸው ጠላትን ፈልገው የሚመቱ ድሮኖች ጥቅም ላይ እየዋሉ ነው። እነዚህ ድሮኖች የሬዲዮ ሞገድ ሲቋረጥባቸው እንኳ በራሳቸው መብረርና መምታት የሚችሉ ናቸው። የሚሳኤል መከላከያ እንደ እስራኤሉ አይረን ዶም ያሉ ስርዓቶች የሚመጡ ሚሳኤሎችን አቅጣጫ በፍጥነት ለማወቅና ለማክሸፍ ኤአይን ይጠቀማሉ። በማንና በምን ስራ ላይ እየዋለ ነው? እስራኤል ላቨንደር እና ዘ ጎስፕል የተባሉ የኤአይ ስርዓቶችን በመጠቀም በጋዛ ውስጥ የኢላማ ዝርዝሮችን በከፍተኛ ፍጥነት ለማመንጨት ትጠቀምበታለች። ዩክሬን ከሩሲያ ጋር በምታደርገው ጦርነት የጠላትን ጦር ለመለየትና የድሮን ጥቃቶችን ለመምራት የኤአይ ሶፍትዌርን ትጠቀማለች። አሜሪካ ፕሮጀክት ሜቭ የተባለውን ስርዓት በመጠቀም በመካከለኛው ምስራቅ ለሚደረጉ ጥቃቶች ኢላማዎችን ለመለየት ትጠቀምበታለች። ውጤቱ ምንድን ነው? ዓለም አቀፍ ህጎች ምን ይላሉ? እያንዳንዱ የኤአይ የጦር ትንታግ ዝርዝር መረጃን ጨምሮ ሌሎች አስፈሪ መረጃዎችን እንዳጋራዎት ከፈለጉ ሰብስክራይብ አድርገው ይተባበሩኝ።